እግዚአብሔር እጆች እንዳሉት እየተናገረ እጆቹ ሌላ ትርጉም አላቸው ያለህ ማን ነው? ስለ እጆቹ የተናገሩ እነዚያ ነብያቶች እጁ ግን ሌላ ትርጉም አለው ብለው የነገሩበት አንድ ቦታ ለመጽሐፍ ቅዱስ ላይ እያንዳንዱ ይኸውልህ መሰረታችን ክርስቶስ ነው። ለክርስትና ከክርስቶስ ጀምሮ ስትመጣ ደግሞ እያንዳንዱ ሐዋርያቶች፣ ነቢያቶች በሙሉ የተያያዙ ናቸው። አባቶቻችን ያስተማሩን የመጣው እያንዳንዱ ከክርስቶስ ጋር የኖሩ ሰዎች ያስተላለፉትን ነገር በሙሉ እንቀበላለን። አንተ ግን ቁርአን ያላህ ቃል ነው ስላልክ ቃል በቃል የሰፈረውን የምትቀበል ከሆነ ምንም የጠየቅ ከሆነ እኮ አላነሳህም እኮ የመለስክልኝ አይደለም። እጃለው እግራለው ብለው የተናገሩ ነቢያቶች መጽሐፍ ቅዱስ ላይ ያሳየውህን ልክ ከቁርአን ላይ መተህ የምታነሳውን አይ እነዚህ ምሳሌ ናቸው እንጂ በፍጹም እጅ የለውም እግር የለውም ብሎ የነገረህ ማን ነው ነው እያልኩኝ ያለሁት። እንዳለው እያሳየሁ ነው። ሁሉ የሰውነት አካሎች እንዳውም እግዚአብሔር አሉት። ነግሬሃለሁ። ሃይማኖታዊ አውድ አላቸው፣ ሃይማኖታዊ ትርጉም አላቸው። የቱ ማስረጃ ነው አሁን የጠየቅኩት? አላቸው ሃይማኖተ አበው ላይ ግባና ታገኘዋለህ። የቱ ጋር እንግባ እስኪ? ሃይማኖተ አበው የቱ ጋር እንግባ? እነዛም የለም እንዳውም ለእግዚአብሔር በአዳም ላይ ያለ መልክና አካል ገጽታ ሃይማኖት እንትኖች ላይ ፍቺ ላይ እንግባ እስኪ አንድ ጊዜ እኛ አለው ስንልህ ጊዜ ከፍጥረታት ጋር በማይመሳሰል መልኩ ራሱ የነገረውን አለ ብለን እንደምናምን ግልጽ ነው። እሱ ባህሪያቶቹንስ ነው ጥያቄ። የአካሉን እኮ ባህሪያቶቹም እንደዚያው እያልኩ ነው። ከፍጥረቱ ጋር በማይመስል መልኩ ለምሳሌ አላህ ማታለል ማለት ከፍጥረት ጋር እንዴት ነው የማይመሳሰለው? የቱ ጋር ነው ማታለል የሚለው እንዳለ ብለህ መጣህ አላገኘህም። ውሸት ነው እሱ። ያውና አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ያንን ማታለል የሚለውን እግዚአብሔር ላይ ነው ያገኘ ነው። እሱስ ምሳሌው ምንድን ነው እያልኩ ነበር ቅድም። እግዚአብሔር ያታላል ሲባል ምክንያቱ ምንድን ነው? አታላል ነው እግዚአብሔር አላህ ዲሲቨር ነው ይላል በእንግሊዝኛው። ቆይና ያሳያል። እዚህ ጋር ምን ይላል መሰለህ? አሁን እዚህ ጋር ቅድም ከመጽሐፍ ቅዱስ ያሳየውን አልተቀበልካቸውም። እዚህ ጋር ደግሞ እስኪ መጽሐፍ የሚላል ተቀበላቸዋለሁ በትክክል ትርጉሙን ግን ያው እዛ ላይ ሄዳ እኮ ያው ልናየው ነው። እዚህ ጋር ሊቃውንቶች ምን እንዳሉ ደግሞ እንመልከታ። ቅድም የሊቃውንት ንግግር አምጣልኝ ስላላወጣ እስኪ ይህንን የሊቃውንቶች ንግግር ላውጣለህ በመጽሐፍ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብልቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ምን አላቸው? ሙሉ አካል አላቸው። አካል አላቸው ብለህ ታምናለህ? ብላክ አብም ወልድ መንፈስ ቅዱስ ሶስት አካል አልኩ እኮ። ስለዚህ አብ አካል አለው? መንፈስ ነው መንፈስ ነው አይደለም፣ ሳይሆን አካል አለው ወይ አብ? አካል ማለት ምን ማለት ነው? ያን አካል አለው ይላል መጽሐፉ ላይ እና ቅድም አካል የቱ ጋር ያገኘው? ያ መጽሐፍ ሜላድ ላይ መጽሐፍ ሜላድ ላይ ያው ምን ይላል ቀጥሎ? ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። ምን ላይ ነው ያገኘው እያልኩ ነው። አልሰማኝም። መጽሐፈ ሜላድ ምዕራፍ 10 ላይ እያንዳንዱ የተጠቀሱት ነገር በሃይማኖት አውድ ይፈታል። እሱ ደግሞ ሊቃውንቶች የጻፉት አለ። እሱ ላይ ግባና ፈልገው። ዛሬ ጉግል ላይ ግባና በቀላሉ ልንገርህ። ጉግል ላይ ግባና ሊቃውንቶቹ ሃይማኖታቸው የቀና 318ቱ ሊቃውንቶች እንደተናገሩት አለ። ለአብ አፍንጫም አለው ጆሮም አለው አይንም አለው እያለ ነው። አብ አንተ ደግሞ እንዲህ አይነት ነገሮች የሉትም። መንፈስ ነው ያልከኝ። 365 ሊቃውንቶች እንደዛ ብለው ተናግረዋል እያልከኝ ነው። ምንድን ነው ያገኘህበት መጽሐፍ? መጽሐፈ ሜላድ ላይ ሚላድ መጽሐፈ ሜላድ ያውና ማን ያሳተመው? እንግዲህ መጽሐፍ ይሄ መጽሐፍ አታውቀውም አንተ? ደህና አንተ እዛ ጉግል ላይ ያወጣው ስለሆነ አንተ ማን ያሳተመው? ጉግል ላይ አይደለም ያወጣው። ታው ደህና ማለት አውጣና ሳየኝ ማን ያሳተመው። ችግር የለም። እሺ ያውና እዚህ ጋር ጥያቄውን እየነገርኩ ነው። ያውና መዝገበ ታጠርቅ ከሆነ እና ያውና መዝገበ ሃይማኖት እዚህ ጋር እኛ አካል ወይንም ጂስ ባለው ብለን አናምንም። እነዚህ አካል የሚለው የአማርኛው ቃል አይገልጸውም እያልከው ነው። በአረበኛ
ዛት ይባላል ወይንም ሲፋ ይባላል። እኔ የሚል ማንነት እርሱ ነው አንደኛ። ሁለተኛ አካል ብለህ የምታስባቸው እነዚህ እጅ፣ እግር ወይንም ምናምን የምንላቸው በሰዎች ላይ ያሉ በፍጹም እነዚህን የሚመስልም አይደለም። የስም መገናኘት ብቻ ነው ከነዚህ ጋር እያልኩ ነው። እዚያም ነው ልጁ እና እዚህ ጋር ግን ያንተ እግዚአብሔር አካል እንዳለው ይናገራል። በአዳም ላይ ያለ አካል ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። እንግዲህ አብ እነዚያ አሉት ወይ ወልድ አሉት ቢባል ችግር የለውም። ይህ መጽሐፍ ቅዱስም ስለሚናገር ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ እንደሆነ ስለሚናገር በወልድ ላይ ያለ ቢባል ችግር የለውም። መንፈስ ቅዱስና አብ ግን ይሄ አካል አላቸው ወይ ነው? ይሄ ነው ከባዱ ጥያቄ። የሁሉ አስገኝ ናቸው። ሁሉን ያውቃል። በምልአት ያውቃሉ። በምልአት ሳይሆን ይሄ አካል አላቸው ወይ? አብ አፍንጫ አለው ለምሳሌ። አፍንጫ ማለት ምን ማለት ነው? እዚህ እንደዚህ አንተ ፊት ላይ ያለችው ሁለቷ ነገር አይደለም፣ የራሱ የሆነ አፍንጫ እንደዛ የሚባል የለም። አያው ልዩነቱ ያ ነው። እና ያውና ያለ መጽሐፉ ላይ አይን አለው ይላል። አይን አለው አብ በምልአት ያያል። ይኸውልህ አንድ ያልገባህ ነገር አለ። ገብቶሃል? አንድ ያልገባህ እንደዚህ አይን፣ አፍንጫ፣ ጆሮ ሲባል ለመለኮት እንደዛ አይነገርለትም። እኛም ስንል የነበረው ቅድም አሁን አፍንጫ አለው ወይ ስልህ እንዲህ አንተ ላይ እንዳሉት አፍንጫ አልከኝ። አይ አይደለም ስልህ ጊዜ እኮ ስለዚህ እንደርሱ አይደለም። እኛም ያለው የዛኔ ይሄን ነበር። ስለዚህ ሃይማኖታዊ ትርጉም አለው ማለት ነው። አካልን አታጸድቅም ብዬ ልውሰደው? አዳምጥ። እንዲህ አይነት የሰው አይነት አካል ብለህ ከጠየቅኝ በፍጹም የለውም ብዬ እያረጋገጥኩልህ እኮ ነው። ነገር ግን መለኮታዊ የሆነ አይን አለው ወይ አላህ ስብሐነ ወተዓላ ከተባለ አዎ። እንዲህ አይነት አይን ነው ወይ ብለህ ብትጠይቀኝ አይደለም ብዬ አረጋግጥልሃለሁ። አላህ በቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንድም እንኳን የለም አለ። እኔ እሰማለሁ አያለሁ አለ። አያህርላ። ስለዚህ አላህ ስብሐነ ወተዓላ ይሰማል ስንል ያያል ስንል አደምን በእጆች የፈጠርኩት አለ ስንል ከፍጥረታት ጋር የሚመሳሰሉ አይደሉም እነዚያ። አሁን ችግር የሚፈጥረው ወይንም የፍጡር መገለጫ የሚባለው መቼ ነበረ? በፍጡር እነዚያ የፍጡር መገለጫዎች ከእርሱ ጋር አለ ቢባል ኑሮ ነው። ገብቶሃል አይደል? ይህንን ሰለፎቻችን ሲያስረዱ ምን ያሉ መሰለ ሊቃውንቶቻችን ማዕና አልሙጀሲም ማለት ትርጉሙ ምን ማለት ነው? ብዙ ጊዜ አህባሾች እንዳውም እዚህ ካላችሁ ትማራላችሁ። ተጅሲም ማለት ምን ማለት ነው? ትርጉሙ ሙጀሲማ እያሉ ይሳደባሉ አይደል? አላህን በአካል የሚገልጽ ነው ማለት ነው። ነገር ግን ሙጀሲም ማለት ምን ማለት ነው? المجسم هو الذي يقول عين الله كعيني وسمع الله كسمعي ويد الله كيدي إذا قال هكذا يعني فهذا يعتبر مجسما. يه الله سبحانه وتعالى المجسم أدرقوا لم يبالوا هنا نقر أثبت لله سبحانه وتعالى صفة العين ولكن قال لا تشابه في ذلك يعني مع المخلوقين والزقار كفترة أثقار مما سسل أيدلم راسه هنا عين الله نقر كفترة أثقار مما سسل أيدلم بلو የተናገረ ሰው ይሄ በፍጹም በፍጥረታት ገልጸው ሊባል አይችልም። ነገር ግን ሰለፎች ሙጀሲማ እያሉ ሲናገሩ የነበሩት ማንን ነው ከተባለ አላህ እጅ አለው ልክ እንደኛ አይነት እጅ፣ አላህ አይን አለው ልክ እንደኛ አይነት አይን፣ አላህ እጅ እግር አለው ልክ እንደኛ አይነት እግር ብሎ የገለጸ ሰው ይሄ ሰውዬ ሙጀሲም ይባላል። በፍጥረት አምላክን ገልጿል ይባላል። ነገር ግን የስም መመሳሰል የማንነትን መመሳሰል አያሳይም። ለምሳሌ ልጠይቅህ ብላክ ምድር ወገብ አላት የላትም? የምድር ወገብ እንላለን አይደለ? ኢማጂነሪ ነው እሱ፣ ሀሳባዊ ነው እንጂ ኖርማሊ ምንም አይነት ወገብ ምናምን የሚባል የለም። ሰዎች የሚያስቡት አይደለም። የምድር መካከል ማለት ነው አይደለ? ያ ክፍል ምን ይባላል? የምድር ወገብ ይባላል። ተሳስተሃል። ምክንያቱም ያ ኢማጂነሪ ላይን ይባላል። በነገራችን ላይ ይኸውልህ እኔ አቅስዱ ያንን የምናስብበት ነገር ምንድነው? የምድር ወገብ የሚባለው የምድር መካከለኛው ክፍል ነው። እሺ ወገብ አላት ስለተባለ እቺ የምድር ወገቧ ነው ይሄ መካከሉ ነው አለን። ምድርም አይሆን ሌላ ማንኛውም ነገር መካከለኛውን ይሄ ወገብ ነው እንላለን። ወይንም ደግሞ ይሄ በቃ ይሄ የምድር ሆድ ነው እንላለን መካከለኛ። ከዚያ በኋላ ያ የምድር ሆድ ወይንም የምድር ወገብ የተባለው ከዚያ በኋላ ከፍጥረታት ጋር የሚመሳሰል አይደለም፣ አይመሳሰልም። ከዚያ ያንን ደግሞ እንደዛ ተብሎ ከተገለጸ ያልተገለጸውን ነገር ወገብ አለው ካልኩኝ ሙሉ የሰውነቱን አካል ሄድና ምድር አፍንጫ አላት ወይ የላትም? ምድር አይን አላት ወይ? ምድር እንትን አላት ወይ? እግር አላት ወይ? እንደዛ ተብሎ የሚጠይቅ አይደለም። የተነገረውን ነገር መልካም ጥሩ። ስለዚህ ቁርአን ላይ ያለው ሙሉን አታጸድቅም ማለት ነው። እንደማጽደቅ ሳይሆን አለው የራሱ አገላለጽ ማለት ነው። እግዚአብሔር አፍንጫ አለው እያልኩህ ነው። ኖ አልገባህም። ኖ ቁርአን ላይ ያለውን አታጸድቅም ማለት ነው። ገብቶኛል። አንዴ ከፍጥረታት ጋር በማይመሳሰል መልኩ እንናገራለን ብዬ ብዙ ጊዜ ተናግሬያለሁ። መልካም የመጨረሻ ጥያቄ ልጠይቅ። መልካም ጥሩ አሪፍ
አንድ ሐዲስ ላይ ደግሞ ሰላም አለይኩም አንድ ሐዲስ ላይ ይሄንን አየው። ኦኬ ወልክ ሰላም እንዴት ነህ? ጃሊ ወራ ይፈልጋል። ቆይ ብላክ አለክ ዘይ ብላክ ይሰማሃል? አያል ሰማይ እግዚአብሔር አይን አለው መልስልን። ይሄንን ማወቅ ፈልገህ ነው? በምልአት ያያል። ያ ያለ አያይም አይደለም እንደማይ እናውቃለን። አይን አለው ወይስ የለውም? በምልአት የአይን አስገኝ ነው፣ የአይን ፈጣሪ ነው። ያ በምልአት ያያል። እግዚአብሔር በምልአት ያያል። ያ እሺ አይን አለው? በምልአት ያያል አይደለ? ያያል የሚለውን ተስማማን። ያያል በምልአት ያያል፣ ሁሉንም ያያል። አይን አለው ወይስ የለውም? አንዴ ጥያቄህን እንድመልስልህ እኔ አንድ የመጨረሻ እሱ ልጠይቀውና እንትን ልበል ልጨርስ። አንድ ጥያቄ አለችኝ። የጠየኩት ጥያቄ ኖ አይደለም። የጠየኩት ጥያቄ እግዚአብሔር በምልአት ያያል አያይም አይደለም። በምልአት ያያል። ተግባባ። ጠይቅ ብለኸኝ መሰለኝ የገባሁት አይደለ? እግዚአብሔር አይን አለው ወይስ የለውም? እኔ በምልአት ያያል አልኩህ እኮ አይደለም። እኔ ያያል አያይም አይደለም። አይን አለው ወይስ የለውም? እኔ ደግሞ መልሴ በምልአት ያያል። አልጠየኩም። እኔ መለስኩልህ። በቃ ላስማማቸው። በአይኖቹ ነው የሚያይ ወይንስ አይደለም? ላክ ይሄን መልስለት። ምን ማለት ነው? አይን ምንድን ነው? ለእኔ ሳይሆን በአይኖቹ ነው የሚያየው ወይንስ በምኖቹ ነው? እግዚአብሔር አይን ግለጽልኝና አንተ የተረዳህበትን እነግርሃለሁ። መጽሐፉ ላይ የተጻፈው እንድናወራ ነው። አሁን በፍልስፍና ሳይሆን ያያል ወይ አያይም አይደለም ያለ። አይን አለው ወይንስ የለውም እግዚአብሔር አለ። አይን ለአንተ ምንድን ነው? እሱን ንገረኝና አላስረዳም። ተረጋጋ እንጂ ቀስ ብል ብላክ ምን በጣም ተረጋግቼ ነው። እንደሱ ከሆነ ሌላ ሰዎች መካከል ላይ ገብቼ እርሱ አይን አለው ወይ እያለ እየጠየቀህ ነው። አንተ ደግሞ ያን አይደለም እየመለስክለት ያለው። ያ ያለ እግዚአብሔር አልከው። አያይም አይደለም ያለ እሱ። ያ ያለ እኛም እናውቃለን። ነገር ግን በአይኖቹ ነው የሚያየው ወይንስ በምኑ ነው የሚያየው? ኤግዛክትሊ አይን ምንድን ነው ነው? እኔ ደግሞ ለአንተ የማቀርበው ጥያቄ አንተ መጽሐፍህ ነው አብራራለሁ። በአይኖቹ እንደሚያይ ይናገራል መጽሐፍ። አይን ያንተ መረዳት ምንድን ነው? አንተ እኮ እንድትመልስ ነው እየተጠየቅ ያለው። መጽሐፉ ላይ ያንተ ላይ ስላለ ነው መጽሐፉ እየተጠየቅ ነው። እግዚአብሔር በአይኖቹ ነው የሚያየው ወይንስ አይደለም? አይን ኦኬ። እዚህ ጋር እኔ መልሴ አንድና አንድ ነው። አሁንም የማልቀይረው ነገር ነው። ምን አለ መሰለህ፣ አይን አለው አይን የለውም የሚለውን ልመልስ ሳይሆን እግዚአብሔር በምልአት ያያል። 4 ነጥብ ጨረስኩኝ። አንድ የመጨረሻ ጥያቄ እንድጠይቅህ ከፈቀድክ ልጠይቅህና ከዛ ላቁም። ጃ መልሶልሃል? ቆይ አንድ ጊዜ እኔ መካከል ላስማማችሁ። የበለጠ እንቅልፌን የሚነሳኝ ነገር ነው ያወራው። አሁን ሌሊት ራሱ ቁጭ ብዬ ነው ያደርኩት። እግዚአብሔር አይን አለው ወይስ የለውም እያልኩ ከራሴ ጋር የተጨቃጨቁ። አሁን ደግሞ የበለጠ ግራ ለመቀመጥ ራሱ ግራ የሚያገባ ነው ብላ። አሁን እኛ የጠየቅንክ እግዚአብሔር አይን አለው ወይስ የለውም? እንቅልፌን ተኛ ዘንድ ይህን ጥያቄ መልስልኝ። አይን ለአንተ ምንድን ነው ወንድሜ? በጣም አሪፍ። አሁን ምን መሰለክማ፣ አንተ ቅድም ከጠየቀው ጥያቄ አንጻር እኛ ጀስት መልስልኝ። አይን ብቻ ምን ማለት ነው ለአንተ? ይችን ብቻ መልስ፣ ሩቅ ሳትሄድ። አይን ማለት ለምሳሌ እኔ ፊቴ ላይ ያለው ይሄ ነጫጭ ጥቁር ብሌን ማለት ነው። ስለዚህ አላህ እጅ ያለው ስንል እንደዛ እንዳንተ አይነት እጅ ማለት ነው አይደለም? መልካም እሺ፣ አመሰግናለሁ። ጥያቄ ጨረሱ? ኖ መልስ እንጂ የኔን ጥያቄ መልስ። ወዴት ነው የምትሄዱ? አንደኛ ሲጀመር ህዝብ እኮ የአንተን መልስ እኮ ነው የሚጠብቀው። እሺ ብላክ። ስለዚህ እግዚአብሔር አይን አለው ግን ጃ ላይ እንዳለው አይን አይደለም ማለት ነው። እንደዛ ነው ሀሳብህ? መደምደሚያ አላልኩም። እግዚአብሔር በምልአት ያያል። ያያል አያይም አይደለም ጥያቄው። አይኖቹ ምን አይነት ነው የሚለው አይን አለው ወይ የሚለውን እየጠየቀህ ነው። አይን እንዳለው መጽሐፉ ገልጿል አልገለጸም? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል አልተገለጸም? አሁን እኔም ማመልከውን አምላክ እየጠየቀኝ ነው አይደለም? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? ይሄን እያንዳንዱ ሃይማኖታዊ አውድ አለው። እሱ ደግሞ በምልአት ያያል የሚለውን ለመግለጽ ነው እንጂ መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? እሱ አትድከም። አንተ የምትፈልገውን መልስ እንድመልስልህ አትጠብቅ። አንድና አንድ መልሴ እግዚአብሔር በምልአት ያያል። አትድከም ይለኛል እንዴ? አላቅም። መጽሐፌን እኮ ሌላ ነገር እኮ ነው። ለብረም እንደክመው
ስለ ሃይማኖት እየተማማርክ አትድከም ይለኛል። ሰላም